ሰላም እንዴት ናችሁ? ዛሬ ደግሞ በጣም ሶፍት በጣም ጣፋጭ የሆነ የብርቱካን ኬክ ነው የምንሰራው። 4 እንቁላል እንዲሁም 1 ብርጭቆ ስኳር በደንብ አድርገን እንመታዋለን ማለት ነው። በነገራችን ላይ ብርቱካን ፍቅፋቄውን መጀመሪያ ላብራችሁ መቱት። እኔ እረስቸው ነው ማለት ነው። ከዛ በኋላ እንግዲህ 3/4 ካፕ ኦይል እናረጋለን፣ ዘይት እንጨምራለን። ከዛ አብረን እንመታዋለን። ከዛ በኋላ 1 ብርጭቆ ብርቱካን ጭማቂ እናደርግበታለን። ዝንም የተወሰነ እንመተዋለን፣ ያን ያህል ብዙም አይደለም። ከዛ በኋላ እንግዲህ 2 የሻይ ማንኪያ ባኪንግ ፓውደር እንዲሁም ደግሞ ትንሽዬ ወይም አንድ ሻይ ማንኪያ ወይም ደግሞ ግማሽ ሻይ ማንኪያ በቢካርቦናት ሶዳ ጨምራላችሁ። ትንሽ ጨው ታረጉበታላችሁ። ከዛ አብራችሁ ዱቄቱ ጋር ቀላቅላችሁ እንግዲህ በዚህ መልክ ታረጉታላችሁ ማለት ነው። መጀመሪያ ዱቄቱን ነፍታችሁ ሌሎቹን ማድረግ ትችላላችሁ። አለበዛ ደግሞ አብራችሁ መጨመር ትችላላችሁ ማለት ነው። እንግዲህ በዚህ መልክ ከቀላቀልነው በኋላ ከጎን ደግሞ ምን እናደርጋለን መሰላችሁ? ምንድነው የሚባለው የኬክ እቃውን ቅቤ ቀብቼ ዱቄት አድርጌ ነስንሼ አራግፌዋለሁ ማለት ነው። ከዛ እንግዲህ ያዘጋጀነውን ኬካችንን ላይ እንጨምራለን። እኔ አንድ ላይ ያላደረኩት በዛ ስለሚል ማለት ነው፣ ስለበዛብኝ ነው በሌላ ቀን ያደረኩት። እናንተ እቃችሁ ትልቅ ከሆነ ያው 1 ኬክ ማድረግ ትችላላችሁ። ከዛ በኋላ እንግዲህ ኦቨናችን 180 ላይ አድርገን ቀድመን ነው ኦቨን ማሞቅ ያለብን። ከዛ 180 ላይ እናደርገውና እንግዲህ ብዙ ደቂቃዎች አይደለም የሚመስለው፣ ከ25 እስከ 30 ደቂቃ ያህል ነው የሚወስደው ማለት ነው። እንግዲህ እኔ ምሳሌ ብርቱካን ኬክ ወጥቷል ማለት ነው። በነገራችን ላይ በጣም ጣፋጭ ብርቱካን ነው። ሞክሩት፣ ለመክሰስ ለሻይ የተለያየ ነገር ይሆናል።